ነብያችን ሰለላሁ ዐለይሂ ወሰለም አሽጃዕ الناس ነበሩ። አሁን በተባሉትም ባለፉትም ቂማ ላይ ነበሩ። ሸጃዓቸውን ሲናገሩ አነስ ኢብኑ ማሊክ ከለታት አንድ ቀን والحديث في الصحيح اهل المدينه فزعوا ጩኸት ተሰማና ሰዎች ደነገጡ ፈሩ። ነብያችን ሰለላሁ ዐለይሂ ወሰለም የአቡ ጦልሃን ፈረስ ኮርቻ ሳይደረግበት ጋልበው ያንን ቦታ ሄደው ሸካርገው ሲመለሱ አሉ የተባሉ ጀግኖች ወደ ጩኸቱ ሲሄዱ እሳቸው ሲመለሱ ተገናኙ ማለት ነብያችን ሰለላሁ ዐለይሂ ወሰለም ለን ቱራዑ ምንም የሚያስፈራ ነገር የለም አይዟችሁ አሉ። ማዕረካም ላይ ያሸባ አሊ ረዲየላሁ ዐንሁ እንደሚናገሩት ጀግና የሚባል ከኛ ነብያችን ሰለላሁ ዐለይሂ ወሰለም አሉበት ቦታ የሚደርስ ነው ይላሉ። ሁነይን ላይ ያሳልፈናል ያሸባ ሐዋዚኖች በጣም ሩማቶች ስለነበሩ ሷሃቦችን ደፍጠው በቀስት ያነጻጸሩ ሲወጓቸው ሷሃቦች ሲመለሱ እሳቸው ትንሽ ሷሃቦች ጋር ሆነ አነ ነብዩ ላ ከዚብ አነ ابن عبد المطلب ይያሉ ይሄን አባባላቸውን ከሷሃቦቻቸው ቀድሞ ጠላት እንደሚሰማው እርግጠኛ ሆነው ይያለ አይፈሩም። ነብያችን ሰለላሁ ዐለይሂ ወሰለም ፍርሃት የሚባል የላቸው። ስለዚህ የእሳቸው ማትባዖች ሸጃዓ ያስፈልገናል ማለት ነው። طيب